subscribe to ሰላም my ጤና channel. ይስጥልን። ዛሬ የምናየው አዲስ ዩአርሲ ስኮላርሺፕ እንዴት አፕላይ ማድረግ እንደምንችል ነው። ይህ ስኮላርሺፕ በካምፓኒያ ሪጅን እነ ፌዴሪኮ ሰከንዶ፣ ሳሌርኖ፣ ቫንቪቴሌ፣ ኦሬንታሌ፣ ፓርቴኖፔ እና በእነዚህ ዩኒቨርሲቲዎች አክሴፕታንስ ያገኛችሁ ተማሪዎች አፕላይ የምታደርጉበት ነው። እንግዲህ ኦፊሻሊ ፖርታሉ ተከፍቷል። እስከ ሴፕተምበር 10 ድረስ ይቆያል። ስለዚህ አፕሊኬሽኑ እንዴት እንደምንሞላ አንድ በአንድ እናያለን ማለት ነው። ሁሌም እንደምናደርገው መጀመሪያ ወደ ዌብሳይቱ ገብተን አካውንት ነው ክሬት የምናደርገው ማለት ነው። አዲስ ዩአርሲ ሬጅስትሬሽን ብለን አዲስ ዩአርሲ 2026 2027 ብንለው ያስኬዳል። ይህንን ክሊክ አድርገን እንገባለን። እንደምታዩት አዲስ ዩአርሲ ካምፓኒያ ዶት ይላል። ስለዚህ በቀጣይም ክሊክ እናደርጋለን። እዚህ ጋር ላይ ከገባን በኋላ ወደ ታች ስክሮል ስናደርገው ስኮላርሺፕ ሬት በ24/07 2026 ነው እንግዲህ አናውንስ ያደረገው ማለት ነው። ስቱደንት ሪዘርቭድ ኤሪያ የሚል አለ። በዚህኛው ነው እንግዲህ ወደ አፕሊኬሽን ፖርታሉ የምንገባው ማለት ነው። እስኪ ወደ ታች ስክሮል እናድርግና እዚህ ጋር ላይ የስኮላርሺፑ ሪኳየርመንቶችን ያሉት ቤኔፊቶችን ለየት ዩኒቨርሲቲ ነው ለማንኛው የአፍሪካ ሀገር ነው ምናምን የሚሉትን ሁሉንም እዚህ ጋር ዳውንሎድ አድርጋችሁ ማንበብ ትችላላችሁ። ለምሳሌ ኒው ታብ ልክፈተውና ኦልሞስት የተከፈተ እዚህ ጋር አለ። ለምሳሌ አሁን የሀገራት ሊስትን እዚህ ጋር ላይ ከስር ሊስት ያደርጋል። እሱ ጋር ላይ አሁን ነው የሀገራት ሊስት እዚህ ጋር ነው። ኢትዮጵያ የምትላለ እዚህ ላይ ስለዚህ ኢትዮጵያን ያጠቃልላል ማለት ነው። እንደገና ያሉትን ሪኳየርመንቶች እና ያሉትን ቤኔፊቶችን ሙሉ ይሄኛውን የሚመለከታችሁን ማንበብ ትችላላችሁ ማለት ነው። አሁን ወደ አፕሊኬሽኑ ነው የምንሄደው በቀጥታ። ስለዚህ ሪዘርቭድ ሴክሽን የሚለው ላይ ክሊክ እናደርጋለን። ስቱደንት ሪዘርቭድ ኤሪያ የሚለው ላይ ይሄንን ስናደርግ በቀጥታ እነዚህ ሁለት ኦፕሽኖችን ነው የሚያመጣልን። እነዚህ ሁለት ኦፕሽኖች ምንድነው የሚያሳዩት? አንደኛ እዚህ ጋር ሎጊን የምንለው ከዚህ በፊት አፕላይ አድርገን ከነበረ ቀጥታ ዩዘር ኔም እና ፓስዋርድ ስለሚኖረን በቀጥታ መግባት እንችላለን። አዲስ ከሆነ ደግሞ እዚህ ጋር ላይ አክሬዲቴሽን የሚለው ላይ ገብተን አካውንት ክሬት ማድረግ ይጠበቅብናል ማለት ነው። ስለዚህ እኛ አዲስ ነው ብለን እናስብና አክሬዲቴሽን የሚለው ላይ እንግባ። አሁን እዚህ ጋር ላይ ከገባን በኋላ ምንድነው እዚህ ጋር አክሴፕት እንለዋለን። አክሴፕት እንዳልነው ምን ይመጣል? አካውንት ክሬት እናደርጋለን። ይኸውልህ ፐርሰናል ዳታ አለ፣ ሬዚደንት አለ፣ አይደንቲፊኬሽን ዶክሜንት ፓስፖርት ምናምን እናስገባበት ነው። ከዛ ፓስዋርድ ክሬት አድርገን ኤንድ ጨረስን ማለት ነው። ይህንን አካውንት ክሬት ካደረግን በኋላ ነው ወደ አፕሊኬሽን ፖርታሉ ወይም ቅድም ያሳየኋችሁ ላይ የምንገባው ማለት ነው። ስለዚህ ይህን በፍጥነት አንዴ እንሙላ። ይሄ ፐርሰናል ዳታ የሚገባበት ስለሆነ ምንም ከባድ ነገር የለውም። አንዴ አየር ላይ ልግባ እና ወደ አፕሊኬሽን ፖርታሉ እንመለሳለን ማለት ነው። ኦኬ ኢትዮጵያ እንላለን አብሮድ ይላል እዚህ ጋር ካልኩሌት እና ታክስ ኮድ እዛ ዩኒቨርሲቲ ላይ ስንሞላ የመጣው ከሱ ጋር ተመሳሳይ ነው የሚመጣው ዳታችንን በትክክል ከሞላን ማለት ነው። ከዛ በመቀጠል ኢሜል እናስገባለን ማለት ነው። ኦኬ አድሬስ ኢትዮጵያ እንላለን። ካንትሪ ኢትዮጵያ እና አፕሎድ ፎሬን ሲቲ እና ኢንትራክሽን ይሄኛውን አይፈን አድርገን ማለት እንችላለን። እዚህ ጋር ላይ ስትሪት ብንለው ዞን ምናምን ብዙም ለምሳሌ
ኔክስት አንድ ዘን እዚህ ጋር ላይ ፓስወርዳችንን ነው አይደንቲፊኬሽን ዶክሜንት ላይ እንግዲህ ኦርዲናሪ ፓስፖርት እንላለን። ኢሹድ ባይ የሚለው ላይ ኢትዮጵያ ወይም ደግሞ እዚህ ጋር ፎሬን ኢንስቲትዩሽን ማለት እንችላለን። እዚህ ጋር ላይ የፓስፖርት ነምበራችንን ኔክስት ማለት እንችላለን ማለት ነው። እዚህ ጋር ላይ ፓስወርዳችንን ክሬት እናደርጋለን። ደን ይህንን ኮፒ እናደርግና ወደ ምን እንሄዳለን ማለት ነው። ሆም ላይ ከገባን በኋላ ሎጊን እንላለን ማለት ነው። ይሄ ስማችን እናስገባለን። ስማርት ስታዲ ሎጊን የምንለው ኦኬ። አሁን አፕላይ የምናደርግበት ዊንዶውን አምጥቶልናል። አሁን እዚህ ጋር ላይ ስንገባ እንደምታዩት እዚህ ጋር ላይ ስማችን ያመጣልናል። እዚህ ጋር አይዲ ነምበር ያመጣልናል። እንግዲህ ከስር 2026 27 ኦፕን ነው። ስለዚህ አፕላይ የምናደርግበት ሴክሽን ማንኛው ነው ማለት ነው። ኦንላይን አፕሊኬሽን ስኮላርሺፕ ኤንድ ሪሌትድ ቤኔፊትስ ይላል። ስለዚህ እዚህ ጋር ነው የምንገባው ማለት ነው። እዚህ ጋር ላይ እንደገባን ቅድም ያስገባናቸው ዳታዎችን እዚህ ጋር ላይ ያመጣቸዋል። እነዚህን ዳታዎችን አይተን ልክ ከሆኑ ምንድን ነው የምናደርገው? አሁንም ኔክስት ነው የምንለው። ሴቭ ኤንድ ኮንቲኒው እንላለን ማለት ነው። እዚህ ጋር ላይ ኢሜይል እንድንደግም ራሱን ኮፒ ማድረግ እንችላለን። እናልፋለን ማለት ነው። ለቅድም የሞላናቸው ዳታዎችን አሁን የሚያመጣው እነሱ ምንም ስለማያስፈልጉ ክሮስ ቼክ ማድረግ በቀጥታም የፓስፖርት ዳታ ቅድም የሞላናቸውን ሁሉን ያሳየናል። አሁንም ሴቭ ኤንድ ኮንቲኒው እንለዋለን ማለት ነው። ሶ እዚህ ጋር ላይ ስንመጣ እንግዲህ እኛ ቲክ እያደረግናቸው የምንሄዳቸው ዳታዎች አሉ። እነሱ ላይ በማስተዋል መምለጥ ይጠበቅብናል። type of course which you are competing የሚለው ላይ who in the academic year 26 will attend one of the various courses of study bachelor specialization master single cycle በዚህ ባችለር ማስተርስ እንደገና ሲንግል ሳይክል የምትማሩ ከሆነ ይሄን ታደርጋላችሁ። who in the academic ይሄ እናንተን የሚመለከታችሁን ነው። ፒኤችዲ ከሆናችሁ ፒኤችዲ፣ ስፔሻላይዜሽን ከሆነ ስፔሻላይዜሽን እናንተን የሚመለከታችሁን ትመርጣላችሁ ማለት ነው። እዚህ ጋር ላይ ደግሞ አክሴፕታንስ ያገኛችሁበት ዩኒቨርሲቲን ማለት ነው። እነዚህ ሁሉ ዩኒቨርሲቲዎች በካምፓኒያ የሚካተቱ ናቸው። ስለዚህ የእናንተን ዩኒቨርሲቲ ትመርጣላችሁ ማለት ነው። እዚህ ጋር ላይ ለምሳሌ እኔ ፌደራል ኮሌጅ ሰከንድ ብዬ መሄድ እችላለሁ ማለት ነው። ይሄም አፕሊኬሽን ነበር ሁለተኛ ዓመት ላይ ስትሆኑ የምትሞሉት ነው። ስለዚህ ይሄን ማለፍ ትችላላችሁ። ይሄም ለሁለተኛ ዓመቶች ነው የሚሆነው። ይሄም አይመለከታችሁም። ይሄን እናልፋለን ማለት ነው። ይሄም አይመለከተንም እንችላለን ማለት ነው። ከዛ እዚህ ጋር ላይ ስለዚህ አድሚሽን ቱ ሬዚደንት የሚለውን እንመርጣለን። እዚህ ጋር ላይ እንግዲህ የዶርሜተሪዎች ምናምን የሚሰጡባቸው ቦታዎች ናቸው። እነዚህም ቦታዎች ኢንተርኔት ላይ እያስገባችሁ ማንኛው ነው ለእናንተ ዩኒቨርሲቲ ቅርብ የሆነው የሚለውን እሱን አይታችሁ ትመርጣላችሁ ማለት ነው። ስለዚህ እኔ ለምሳሌ ፌዴሪኮ ነው። ይህን ፓርቴኖፔንም እንደገና ፖዞሊ ምናምን የሚላለ እነሱን መምረጥ እችላለሁ። ይህንን አድርጌ ማለፍ እችላለሁ ማለት ነው። እዚህ ጋር ላይ አስክ ቱ ስቴይ ኢን ዘ ሲንግል ኤንድ ደብል ሩም የሚል አለ። ደብል ቤድ ያለው ወይም ደግሞ አንድ ሩም ብቻውን ማለት ነው። ስለዚህ የምትከፍቱት ነገር ልዩነት አለው። ስለዚህ ደብል ቤድ ብላችሁ ታልፉት የተሻለ ይሆናል ማለት ነው። ከዛ በመቀጠል እዚህ ጋር ያሉ ዳታዎች ምንድን ነው? ቱ ቢ ካንዲዴት ዊዝ ሪኮግኒሽን ኦፍ ዲስአቢሊቲ ከሌላችሁ ኖ ብላችሁ መሄድ ነው። ስቴትለስ ነው የሚለው ይሄን ኖ ብላችሁ ትሄዳላችሁ እንደ ኮንዲሽኑ ማለት ነው። እዚህ ጋር ኢንተርናሽናል ስቱደንት የስ እንላለን። አሁንም ኔክስት ማለት እንችላለን ማለት ነው። እዚህ እኛ ኢንተርናሽናል ስቱደንት ስለሆንን በቀጥታ ይሄን ኮንቲኒው ማለት ትችላላችሁ ማለት ነው። እዚህ ጋር ላይ
ፋሚሊያችሁ ኢታሊ ነው ያሉት አብሮድ ነው። ስለዚህ ኦብቪየስሊ አብሮድ ብለን እንሞላለን። እዚህ ያሏችሁ ካላችሁ ደግሞ ኢን ኢታሊ ማለት ይቻላል ማለት ነው። አሁን እዚህ ጋር ወደ ዋናው ሴክሽን ስንመጣ ደግሞ አይዚ ቬሪፊካቶ የሚባል ዶክሜንት አለ። ይህ ቬሪፊካቶ የኢኮኖሚክ ስታተስ የፋሚሊ ኢኮኖሚክ ስታተሳችሁን የሚያሳይ የቀበሌ ሌተር የምናጽፈው ማለት ነው። ያንን አፕሩቭ ተደርጎ እዚህ ጋር መጥቶ ሰሚት የሚደረገው ዶክሜንት ነው። ስለዚህ ይህ ዶክሜንት ያስፈልገናል። ያንን ዶክሜንት አሁን አይደለም አታች የምናደርገው ፈርስት ይር ስቱደንት ከሆንን ይሄንን የስ ብለን እናልፍና እዚህ ከመጣችሁ በኋላ አታች የምታደርጉት ነው የሚሆነው ማለት ነው። ይህ ስኮላርሺፕ አማውንት ረሲፕት እንደ ካላንደር ይር 2024 ይላል። እኛ ፈርስት ይር ስቱደንት ስለሆነን ኖ ብለን ማለፍ እንችላለን ማለት ነው። ከዛ ወደ ታች ስንወርድ የአይዚ የእነዚህ ቫሊዋቸውን አይዚ ላይ የኢኮኖሚክ አማውንቱን የምናጽፈውን ቀበሌ ሌተር ላይ የምናጽፈውን ዳታዎች የሚገቡበት ነው። ይሄኛው ሴክሽን አይዚ ካስገባን በኋላ የሚሞሉ ስለሆኑ አሁን ለእንትናችን 000 ብለን ሁሉንም ማለፍ እንችላለን። ሁሉንም ለዚህ 000 የሚል ዳታ ሞልተን ኮንቲኒው ማለት እንችላለን ማለት ነው። አሁን ጨረስን። እዚህ ጋር ላይ እንግዲህ አጠቃላይ ዳታዎቻችንን ሞልተናል። ፐርሰናል ዳታ፣ ሬዚደንት፣ ዩኒቨርሲቲ ኢንሮልመንት፣ ሪኳየርድ ሰርቪስ፣ ሰርቲፊኬት ኦፍ ሳይት ስቱደንት፣ ፕሮዳክሽን ቶም፣ እነዚህን ሁሉንም እየከፈትን እንደገና ክሮስ ቼክ ማድረግ ትችላላችሁ ማለት ነው። እንደዚህ ዳታዎቻችሁን እዚህ ጋር ላይ ተመልሳችሁ እንደዚህ የሞላችሁትን ማየት ትችላላችሁ። ትክክል ነን ብላችሁ ካሰባችሁ ቀጥታ ኮንቲኒዩ ትላላችሁ ማለት ነው። ኮንቲኒዩ ትላላችሁ ቀጥል ኮንፊርም እንለዋለን ማለት ነው። አሁን ሪጂናል ስኮላርሺፓችንን አፕላይ አድርገናል። ይህንን ካደረግን በኋላ እንግዲህ እዚህ በምንመጣበት ሰዓት ኢንሮል ካደረግን በኋላ ደግሞ አይዚያችንን ሰሚት እናደርጋለን ማለት ነው። ሰሚት አፕሎድ ዶክመንት የሚል ሴክሽን አለ። አፕሎድ ዶክመንት የሚል ሴክሽኑ ላይ አይዚያችንን ሰሚት ማድረግ እንችላለን ስንመጣ ማለት ነው። አፕሎድ ዶክመንት ይላል ከስር እንደምታዩትኝ እዚህ ጋር አይዚ ቬሪፊካቶ የሚል አለ። እዚህ ጋር ላይ ይሄንን አፕሎድ ማድረግ እንችላለን ስንመጣ ማለት ነው። አሁን ባለው ሁኔታ ግን ስኮላርሺፑን አፕላይ አድርገናል ማለት ነው። መልካም እድል። ቴንክ ዩ